እንግዲህ ይህ በሽታ በፍጥነት እየተዛመተ ያለ ሲሆን ሁሉም የኢትዮጵያ ሕዝብ ቢያንስ በንክኪ የሚያጋጥመውን በጽዳት የሚያጋጥመውን አደገኛ የመጠቃት መንገድ ተከላክሎ ራሱን ማዳን ቢችል መንግስት ወረርሽኙ በጥቃት ካጋጠመ መከላከል የሚቻልበትን ሰፊ ሰዎች ማቀፍ የሚቻልበትን ቦታ ለማዘጋጀት ከመላው ህዝቡ ጋር በመሆን ሰፊ ርብርብ እያደረገ በመሆኑ አደጋውን መቀነስ ይቻላል የሚል ግምት ወስደን ነበር። ይሁንና የባህሪ ለውጥ እምብዛም መታየት ባለመቻሉ ስጋታችን ከፍተኛ ሆኗል። በተለይ ህፃናት፣ ታዳጊዎች ትምህርት ቤት እንዳትሄዱ በቤት እንድትቆዩ የተፈለገበት ዋናው ምክንያት ወረርሽኙ በቀላሉ ራሳችሁን ሳትጠብቁ ስትነካኩ ስትጫወቱ ሊተላለፍባችሁና ከናንተም አልፎ ወላጆቻችሁን ሊያጠቃ ስለሚችል መማራችሁን ብንፈልገውም ለመማር ብላችሁ ህይወታችሁ እንዳይቀጠፍ ካለን ጥንቃቄ የተነሳ በቤት እንድትቆዩ ለማድረግ ከተወሰነ ሰንበትበት ብሏል። ይህ ቻሌንጅ ያመጣብን ፈተና እንዳለ ሆኖ ለመፍጠር ጭንቅላታችን ለመጠቀምም የራሱ የሆነ እድል ስላለው ትምህርት ፈተን ተቀምጠናል ብቻ ሳይሆን እንዴት አድርገን ይህንን ፈተና ይህንን ችግር በመመራመር ጭንቅላታችንን ተጠቅመን አዳዲስ ነገር በመፍጠር የማህበረሰቡን ችግር ልንቀርፍ እንችላለን የሚለውን ጉዳይ እንድታስቡበት ጭንቅላታችሁን ለፈጠራ እንድትጠቀሙበት ላሳስባችሁ እፈልጋለሁ። የዚህ አደገኛ ወረርሽኝ ከበረታን፣ ከተደማመጥን፣ በጋራ ከሰራን ከዚህ ቀደም የሰው ልጅ ተቋቁሞ እንዳሸነፋቸው በርካታ ፈተናዎች፣ ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ ከትናንት ይልቅ የተሻለ እድልና ተስፋ አለ።